ስሜ መጋቢ ታደሰ እሸት እባላለሁ። ዛሬ ወደዚህ ስፍራ እንግዲህ የመጣሁት በእግዚአብሔር ያደረገልኝን እግዚአብሔር በሕይወቴ የሰራውን ለመሰክር ይህን ጊዜ ስለሰጠኝ እድሜን ስለጨመረልኝ በዚህ ጂኤምኤም አዲስ ሕይወት ወደዚህ መጥቼ ይሄንን እንድመሰክር የረዳኝን አምላክን እጅግ አድርጌ አመሰግናለሁ። እንግዲህ ወደ ሕይወት ወደ ራሴ ሕይወት ሲመለከት በ1966 ዓመተ ምህረት አማኑኤል ነበርኩ ተኝቼ ቀደም ሲል ወታደር ነበርኩና የምጥል በሽታ አማኑኤል ነበርኩኝ። ከዛ አማኑኤል አንድ 2 ወር ከተኛው በኋላ እዛው ስለጣለኝ እዛ ዶክተሮች ተሰብስበው ቦርድ ለስራ ብቁ አይደለም ተብዬ ቦርድ ተቀምጬ ከዛ በኋላ ከስራዬ ጠቃሚ አይደለም ተብዬ ያው ከስራ ወጣሁት። ድራጎት 800 ብር ነበር በዛን ጊዜ ያለ ስላሴ ገንዘብ። ያንን 800 በጣም ጠጣ ነበር ልጅነትም ስላለ ያንን ያው ከዚህ በኋላ እንግዲህ ተስፋ የለኝም ለስራ ብቁ አይደለም ቦርድ ቀርባለሁ ተስፋ የለም ተብዬ ከዚህ በኋላ ያለኝ አማራጭ እቺን የተሰጠኝን 800 ጠጥቼ ፈለኩትን ሰርቼ ከዛ በኋላ ራሴን አጠፋለሁ በሚል ነበር በራሴ ሐሳብ። እርግጥም ደግሞ በየመንደሩ ሲጥለኝ በየአስፋልቱ ሲጥለኝ ያንን ጠጤ ከጨረስኩኝ በኋላ 67 ቤተ መንግስት አካባቢ ፊት በር ግንብ ላይ ቁጭ ብዬ እያሰብኩ ነበርና ሁሉም ጨርሼ መኝታ ነበረኝ። አልጋ ልብስ ነበር ያችን አልጋ ሽጬ የ10 ሳንቲም ገመድ ገዝቼ ሰቀላለሁ ብዬ እያሰብኩ አንዲት ልጅ መጽሐፍ ቅዱስ ይዛ እንደዚህ ይዛ ነበር የመጣችና ስትሄድ አየዋት። እየዘመረች ስትሄድ እኔም ከኋላ ተከተልኩኝ። 6 ኪሎ 5 ኪሎ ሆስቴል መካነ ኢየሱስ ገባች። እኔም ተከትዬ ገባሁ። እሱም ቁጭ ስትል እኔም ቁጭ አልኩኝ። በዛ ጊዜ እኔ እንዴት እንደወጣው እንዴት እንደርኩ ማቆ ነገር የለም። ህዝቡ ተሰበሰበ። ለኔ አዲስ ነገር ነውና ህዝቡ ከሞላ በኋላ ጉባኤ ከተሞላ በኋላ ፕሮግራሙ ከተጀመረ በኋላ አሁን ከውስጤ ውጣ የሚል አስጨነቀኝ። እወጣለሁ ብዬ ብድግ ስል በር ላይ ብዙ ህዝብ ቆሞ ስለነበረ ሌባ ይሉኛል ብዬ እንደገና ተመልሼ ቁጭ አልኩኝ። ከዛ ፕሮግራም ተዘመረ ተሰበከ። መጨረሻ ላይ የሚያማችሁ ወደ ላይ ቀርታችሁ ወደ ላይ ቀሩን ጸልይላችኋል ስለተባለ ወደ ኋላ ቀረሁኝ። ነገርኳቸው። በዛ ላይ የተጸለየልኝ እንግዲህ በአጭር ጊዜ አጠራጣሪ ጊዜ ነው ማቀርበውና ከዛም በኋላ ተመላለስ ተባልኩ። ተመላለስኩኝ። በእውነት እግዚአብሔር በድንቅና በተአምራት ያንን በሽታ የተለያየ ቢጫ ወባ ነበረ። እንደገና ደግሞ የሚያብጥ በጉሮሮ በዚህ በአንገት ላይ የሚያርቅ እንትን ነበረ ቢጫ ወባ ነበር። የተለያየ በሽታዎች ነበሩና ያን በሽታ ሁሉ ከኔ ላይ እግዚአብሔር አወለቀ። ይሄ ደግሞ በጉሮሮ ላይ የነበረ የሚያብጥ በሽታ ነበረ። በዛን ጊዜ አንድ ጸሎት ገንዘብ ሚኒስቴር አካባቢ 4-5 ሰዎች አዳር ጸሎት ተባለ። እዛ በኋላ አንድ ወንድም ጋበዘኝ። ዳቦ በኪሴ ይዤ መብላት ስላቃተኝ እዛ ጸሎት ላይ ተገኘው። እዛ ጸሎት ስላሲገኝ እኔ እንዴት እንደምንበረከኩ እንኳን አላቅም። ሲንበረከኩ እኔም ተንበረከኩኝ። ሲጸልዩ እኔም ዝም ብዬ የምሎቱን ነገር አላቅም። መጨረሻ ላይ አፌ በጣም ተስንትናል ወጥረኝ። አሁን የሆነ ነገር ከአፌ ብቻ እየተጎለጎለ ወጣ። እጄን እንደዚህ ሲዘረጋ ባፌ ማኑ በእጄ ላይ ጣብ ወደቀ። እንደ ቁምቡርስ አይነት ነው። በቃ እንትን ነገር ነው የደረቀ ነገር ነውና ባላ ያንን ነገር ከጎኔ ያሉትን ያን ወንድም አንተ አንድ ነገር ካፌ ወጣ በቃ መሞቴ ነው መሰለኝ ብዬ እንትን ስለው ቆይ አለ። ጸሎቱን ከጨረሱ በኋላ ከዛ በኋላ አሳያቸው። ሰዎቹ ገረማቸው። ግራና ቀኝ ሲመለከቱ ድፍን ነው ቤት በኩል ነው ወጣ። ያን አሳያቸው። በኪሴ የከተትኩትን ዳቦ በፊት ለፊታቸው በላሁኝ። ከዛ በኋላ እግዚአብሔር በድንቅና በተአምራት በዚህ 67 እግዚአብሔር ፈወሰኝ። ከዛ በኋላ ከፈወሰኝ በኋላ እንደገና መንግስት መስሪያ ቤት ገባሁኝ። መንግስት መስሪያ ቤት ከገባሁኝ በኋላ በዛ ደርግ ሶማሌ ጦርነት ነበር። ከኔ ጋር የገቡትን ነገር ሁሉ እንትን ስል እኔ ጌታን ስላገኘው ያንን በእጅ ካፌ ወጣውን ነገር ሁሉ እየመሰከርኩ
ስል በዛን ጊዜ የኢምፔሪያሊዝም ሃይማኖት ልታስፋፋ ነው ተብዬ በጣም ይጣላ ነበር በተቀጠርኩበት ቦታ። ከዛ በኋላ ከታሰርኩኝ በኋላ እንደገና ዝዋይ እስር ቤት ገባው። በዛ እስር ቤት ያንን ያስኩትን ካፌ ወጣውን እየመሰከርኩ በዛ ዝዋይ ደግሞ እስር ቤት ይሄ ነገር ብታቆም ይሻልሃል፣ አለዛ በብረት እናስራለን ስሉኝ እኔ የፈለጋችሁት ነገር አድርጉ፣ እግዚአብሔር አድርጎልኛል፣ ካፌ እንደዚህ ነገር ወጥቷል ብዬ ዝም ብዬ ቀጠልኩኝ። ከዛ በኋላ እግር ብረት አሰሩኝ። ከዛ ካሰሩኝ በኋላ ወደ 70-80 ነው አንድ ክፍል ነው የምተኛ። ካጋንንት ይጮሃል። እዛ የነበሩ ደግሞ ዓመተ ምህረት 20 ዓመት የተፈረደባቸው አንተ ቤንተ በላውጣ እንጂ አጋንንት እያሉ ይጮሁ ነበር፣ ይቀልዱብኝ ነበር። አጋንንት ይጮሃል። ከጎኔ እኔ መጽሐፍ ቅዱስ እንደዚህ አቅፌ ነው የምተኛ። እግር ብረት ታስራለሁኝ። አስሮኛል። ሁለተኛ ከተናገርክ ተብዬ ነው መስጠቀቂያ ተሰጠኝ። እኔ ደግሞ እናገራለሁ ይመሰክራለሁ ብዬ እግዚአብሔር አድርጎልኛል፣ ከተፈወስኩኝ በኋላ መናገር አለብኝ ብዬ ከዛ በኋላ እግር ብረት አሰሩኝ። ከዛ በኋላ ሲተኛ በጣም የሚያስደንቅ ነገር ነውና አቅፌ ነው መንፈስ ነው መጽሐፍ ቅዱስን አቅፌ በጀርባ ላይ እንዲህ በልቤ ላይ ነው አቅፌ የምተኛው። እዛ ሌሊት በጣም ቀይ ሰው እስር ቤት ይገባና ሲገባ እንደዚህ በሮቹ ይከፈታሉ። ይህ ሰውዬ እንዴት ወደ እኔ መጣ ብዬ አያለሁና መጣ ወደ እኔ። አንተ አለኝ። አቤት። ለምንድን ነው የታሰርኩ አለኝ። እጄ ላይ እጄን ማነው እሱ እጅ በዛ ብረት ላይ የታሰርኩትን ብረት ላይ አንድ ጣቱን ዘርግቶ ለምንድን ነው የታሰርከው ብሎ ሲጠይቀኝ የሰራዊቱ ጌታ እግዚአብሔር ለምን አዳነ ተብዬ ነው የታሰርኩት ብዬ ተሰጣሁት። እዛም በኋላ ወደ አእምሮ ሲመለስ በቃ በህልም ነው። በቃ ሰውነቴ አላባኝ፣ በቃ ደስ አለኝ። ነገ የሚፈታ ነገር መሰለኝ። ተነስቼ ጠዋት ነጋ። ወደ ሽንት ቤት ሲኬድ ሰንሰለቱ ተበጠሰ። እዛ ሽንት ቤት እጄ ታጥቤ ተመለስኩና ዘቦች አሉ ጣቢያ ወታደሮች ሄድኩና ሰንሰለቱ ተበጠሰ። እንደገና በሌላ አሰሩኝ። 5 ቀን 5 ሰንሰለት ጠዋት ይበጣጠስ ነበር። በቃ ሲወጣ መጨረሻ ላይ የዘቡ ኃላፊ ምን አለኝ? ወንድ አዛዥ ጋር ቀረበኝ። ጌታዬ ይህ ሰውዬ አስማተኛ ነው። አንድ መጽሐፍ ይዟል። ለሊት ሲቀባ ያድራል። ጠዋት ሰንሰለቱ በጣጠሰ። ስለዚህ ስንት ነፍሰ ገዳይ የምታሰርበት 5 ሰንሰለት ተበጣጠሰና ይህ ሰውዬ አስማተኛ ነው። ስለዚህ እስረኛውን ያስፈታል። አንድ ነገር ካልተደረገ በእስር ቤት እንትነቱን ያስፈታብናል። ይህ ሰውዬ አደገኛ ነው። ሰንሰለቱን ቀይ ቀለም ሲቀባ ያድራል። ስለዚህ ጠዋት እንደዚህ ይሆናል ብሎ አቀረበኝ። ሰላም ተሰጠ። በኋላ ወይኑ አዛዡ መነጽር አድርጓል። መነጽሩን እንደዚህ ከእጁ አወጣና ስም አለኝ። ምን አድርገህ ነው የምትበጥሰው አለኝ። እኔ እኮ ተፈትሼ ነው የገባሁት። እኔ ምን አውቃለሁኝ? እኔ ተረውን ካን የማይችለውን ነገር እንዴት አድርጌ እኔ በጥሷለሁ? እግዚአብሔርን እና የሰራዊቱ ጌታ እግዚአብሔርን ጠይቅ አልኩት። ያለኝ የሰራዊቱ ጌታ እግዚአብሔርን ጠይቅ። በዛን ጊዜ ልጅነትም ስላለ ውስጤ በጣም ነበር እንትን የምግለው። ስም አለኝ 25 ኪሎ የሚመዝን ብረት አለ። በዛ ብረት እናስርሃለን፣ መንቀሳቀስ አትችልም አለኝ።